Masjid Ibn Abbas has acquired another property where their community can finally have the space, all of the amenities, all of the resources to serve their growing community. But they need our help. خير فلاقيوج نوبقارا نسرا يا خير الري لمن لاو بألم لم تجنوا مسلموج بكندا تورونتو ውስጥ የሚገኘው ቢን አባስ መስጂድ ለቶሮንቶ ሙስሊም አማኞች የዕለት ተዕለት ዒባዳና የአምልኮ ቦታ ለታዳጊ ልጆችና ሴቶች ዒልም ማስተማሪያ የደስታና ሐዘን መጋሪያ በጾም የተራዊህና በአመት የዒድ ሰላት መስገጃ ቦታ በመሆን የጀርባ አጥንት ሆኖ እስከ ዛሬ መጥቷል። አመታ ዲባ ረቢን ሰዲ ማናኻን ኸይሰ ዲጋበራሙ ዱሬ መደረጊን ቱ ለንጋ ሁኑ አምባ ኡብሌየን ከኘ ተታን ከነ ዲጋዴራ ኑ ሙሬ አስፊቴ አሲራ ሊኪሳብ ረቢ ሰዲ ረቢን አልሐምዱሊላህ አራስ ከይሰ ረቢን ተኮ ገበራሙ ረቢ ተኮ ጀገበራሙ ኻና ረቢን ፈዲላ ይቀቡን ሀርካ ከኘቲ ጎዴ ይህ ቦታ ከመቶ ዓመት በላይ የሌላ ሃይማኖት አምልኮት ሲከናወንበት የነበረ ቤተክርስቲያን ሲሆን በዚች ከተማ ይህን የመሰለ ቦታ በቀረብን ሳንቲም ምክንያት ከእጃችን እንዳይወጣ ሁላችንም የበኩላችን እንወጣ። The masjid is the best place for human beings to be because it combines the spirituality with the needs of life, and it is an opportunity for us to be involved in the masjids, to support the masjids, and to do whatever we can. በመስጂዱ ላይ የቀረው የብድር መጠን $3 ሚሊዮን ሲሆን ብዙ ገንዘብ ሊመስላችሁ ይችላል። ግን በቀላሉ ለምሳሌ 15000 ሰው $200 ለመስጂዱ ቢለግስ ሩቅ ሳንሄድ 3 ሚሊዮን ከ15000 ሰው እናገኛለን። እንዲህ ማለት ሁሉም የሚችለውን ያቅሙን $1 ከ1 ብር ጀምሮ የሚችለውን ያክል ከለገሰ በቀላሉ 7 ቀን ሳይሆን በአጭር ቀን ውስጥ ማሳካታችን የማይቀር ይሆናል ኢንሻአላህ። የመስጂዱ ብድር መክፈያ ውል ጊዜ ገደብ በፊታችን ያለው ጁላይ ወር በ2025 ላይ ያበቃል። ለዚህ አላህ ቤት የገንዘብ ማሰባሰቢያ ፕሮግራም ሜይ 30 2025 ከዕለተ ጁምዓ ጀምሮ ለ7 ቀናት 24 ሰዓት በቀጥታ ስርጭት የሚከናወን ይሆናል። ጉያን አራ ጉያ በሬዳዳ ሀደራ አቲዋን ቀብዱን ከይሳን ሀፊኒ ዱቢ መስጊዳ ሞ አባ መስጊዳ ቲፍ ከኒኒ መስጊዳ አባ መስጊዳ መስጊድኒሞ ኻወራ ሐዋሳ ቶሮንቶቲ ይህ ቦታ ሻሃዳ የሚያዝበት ህፃናትና ሴቶች የሚማሩበት ሐዘንና ደስታ የሚካፈሉበት የተራዊህና የዒድ ሰላት የሚሰገድበት እንዲሁም የማህበረሰቡ መሰባሰቢያ መስጂድ ነው። በዚህ ታሪካዊ ቀን ለዚህ ታላቅ በጎ አድራጎት አስተዋጽኦ ያድርጉ። በዚህ ፕሮግራም ሺዮኾች፣ ኡስታዞች፣ ምሁሮች፣ ሙንሺዶች ከሀገር ውስጥና ከውጭ እንዲሁም የህግ ባለሙያዎችና መሪዎች የሚሳተፉበት ፕሮግራም በቀጥታ መከታተል ይችላሉ። ይህም ፕሮግራም በኢብኑ አባስ መስጂድ ፌስቡክ ፔጅ፣ በቲቪ እስላማ ዩቲዩብ እና ፌስቡክ ፔጅ፣ በሼክ አሚን ኢብሮ፣ ሼክ አንዋር፣ በኦአይቲ ወይንም ደግሞ ኦሮሚያ ኢስላም ቴሌቪዥን፣ በጋዲስ እስላማ እንዲሁም በዩቲዩብ ናይፍ ቲዩብ ላይ መከታተል ይችላሉ። የአላህን ቤት መስጂዱን ከዚህ ከባድ ችግር እንታደገው። خير فلاقي خير فلاقي خير فلاقي